ቆጮን ያለ ኮባ እንዴት መጋገር እንችላለን? ሰላም ጤና ይስጥልኝ ውድ ቻናሌ ተከታታዮች እንዴት ናችሁ? ዛሬ የማሳያችሁ ያለ ኮባ እንዴት በላስቲክ ብቻ እንዴት መጋገር እንደምንችል በውሃ በፈላ ውሃ ውስጥ እና እንድትከታተሉኝ ጋብዛለሁ። በመጀመሪያ እንደዚህ ቀጠን አድርገን እናቦኳለን። በጣም ሳይወፍር በጣም ሳይቀጥን ሳይወፍር መካከለኛ። ከዛ እንደዚህ የማሸጊያ ላስቲክ ውስጥ እንከተውና መጀመሪያ በእጃችን እንዲዳመጥ ነገር እናደርገዋለን። እንደዚህ በእጃችን ከዳመጥ ነው በኋላ ከዛ በሲያዝን ወደ ማነው አየሩን በመርፌ እያወጣሁት ነው የሚመጣው። ምክንያቱም ውስጥ አየር ካለው አንደኛ አይዳመጥልንም በደንብ፣ ሁለት ደግሞ ሲጋገር የሆነ ነጭ መሆን ባህሪ ያለውና ከመጀመሪያ አየሩን ከላይ እያስወጣን እንመጣለን ማለት ነው በመርፌ። ከዛ እንደዚህ በእጄ ከዳመጥኩኝ በኋላ በመዳመጫ በዱላው እንደዚህ ቅጥል ማለት ነው። እንደዚህ ቅጥን እያደረገን እንዳምጠዋለን። ከዛ ከስር ከስር አየሩን እንዲያተነፈስ ነው በመርፌ ማለት ነው። እንደዚች አየር ካለው ውስጡ ነጭ ይሆናልና እሱን በደንብ ቀስ ብለን ለማውጣት ብዙም በደንብ ሳይሰፋ በትንሹ እንደዚች አድርገን እየዳመጥን ልክ ጫፍ ጋር እዚህ አካባቢ ጋር ስንደርስ ማሸጊያው ልንዘጋዋለን። ይሄ መዝጊያ ያለው፣ መዝጊያ የሌለው ካላችሁ ደግሞ በሻማ መጠቀም ትችላላችሁ። እንደዚህ አድርጋችሁ ይዘጋል። እንደምታዩት እንደዚህ ቅጥን አድርጌ እየዳመጥኩት ነው። በጣም ነው ቀጭን ነው። በጣም ነው ደስ የሚለው። ቆጮ አይመስልም፣ እንጀራ ነው የሚመስለው። እንደዚህ ያያችሁ አየሩ ከታች አንስቼ እያተነፈስኩ ስለመጣው ጫፍ ላይ ያለችው ብቻ ቀረች። እቺን በመርፌ ያተነፍሰውና እንደዚች እዛው ልጥፍ ይላል ማለት ነው። አየር እንዳይገባ በጣም ነው መጠንቀቅ ያለብን። አየር ካለው ቆጮ ያስጠላል። በኮባም ቢሆንም አየር ንፋስ ከገባው ነጭ ነው የሚሆነው እና እንደዚህ አድርገን ከጨረስን በኋላ በእጃችን እንዳምጣለን ማለት ነው። እንደዚህ በደንብ ቼክ ካረኩኝ በኋላ አየር እንደሌለው በእጄ እንደዚህ ዳመጥ አደርገዋለሁ። እንዲህ ወፍራምና ቀጭን እንዳይሆንብኝ ማለት ነው። እኩል ሳይዝ አደርገዋለሁ። ከዛ እንደምታዩት እኔ ትሪን የተጠቀምኩትኝ ከዛ የፈላ ውሃ ላይ አደርግና ልክ እንደዚህ የበሳሁትን በላይ በኩል አድርግና እንደዚህ አድርጌ 5 ደቂቃ ያህል 5 ደቂቃም አይቆይም ውሃው በደንብ ከፈላ። እንደዚህ አድርገን እንጨርሳለን ማለት ነው። እና በዚህ መልኩ አልቋል። በጣም ቆንጆ ነው። ስስ ነው፣ ቆንጆ ነው። ይሄው እንደምታዩት ላስቲኩም ላይ ያለ ለጽዳትም በጣም አሪፍ ነው። ሰርታችሁ ሞክሩትኝ። ከወደዳችሁት ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁኝ።